ሰላም ሰላም እንዴት ናችሁ ተማሪዎች? እኔ ደህና ነኝ። ለማታውቁኝ አመለወርቅ ነኝ። በዛሬው ቪዲዮአችን የ11ኛ ክፍል ኬሚስትሪ ዩኒት 1 አብረን የምናየው ይሆናል እና ለዚህ ቻናል አዲስ ከሆናችሁ ይህንን የዩቲዩብ ቻናል ሰብስክራይብ እንድታደርጉ ይሁን እና ቪዲዮውን እስከ መጨረሻ ድረስ እንድትከታተሉ ይሁን። ወደ ትምህርታችን እንገባለን። ዩኒት 1 ላይ ስለ አቶሚክ ስትራክቸር እና ፔሪዮዲክ ፕሮፐርቲዎችን ስለ እያንዳንዱ ኤሌመንት ያላቸውን ፔሪዮዲክ ፕሮፐርቲያቸውን የምናይበት ዩኒት ነው። ይህም ጀስት ከዚህ በፊት እንደተማርነው 9ኛ ክፍል ላይ ያለውን ዩኒት 1ን ነካክቶ ሞር ሰፋ አድርጎ ሰፋ ባለ ኮንሰፕት የመጣ ዩኒት ነው። ብዙም አዲስ የሚሆንብን ነገር የለም። ይህም ስለ አቶሚክ ስትራክቸር እነ ዲሞክራተስ እና አሪስቶትል እነ ዳልተን እና ደግሞ ብሎም የሞደርን አቶሚክ ስትራክቸር እያንዳንዱ ፊሎሶፈር የራሱን ያጠናበትን ወይ ይህን ይመስላል ብሎ እንትን ፕሪዲክት ያደረገበትን የምናይበት ዩኒት ነው ማለት ነው በትንሹ። እናም ደግሞ ስለ ፔሪዮዲክ ፕሮፐርቲ ኦፍ ዘ ኤሌመንቶች ምን አይነት ፕሮፐርቲ ያላቸው የሚለውን ነገር አብረን በዚህኛው ዩኒት የምናይ ይሆናል። እስከ መጨረሻው ተከታተሉ። 1.1 ላይ in the introduction now in grade 9 you learn about the historical development of atomic theories of matter. ይሄ እንዳልኩት ነው 9ኛ ክፍል ላይ ይሄ ያየነው ነገር ነው። ብዙም እንትን የሚል ነገር የለም። ትንሽ ሰፋ ብሎ መጣ እንጂ ሁሉም ነገር ከ9ኛ ክፍል ጋር ዩኒቷን ሞር ይመሳሰላል። እና ደግሞ ብዙ አይነት ፊሎሶፈሮች ነበሩ ድሮ በተለይ ግሪክ ውስጥ ብዙ ፊሎሶፈሮች የወጡበት ቦታ ነው እና the philosopher of ancient Greece wondered about the composition of matter. Is a matter continuously divisible into ever smaller and smaller pieces, or there an ultimate limit? Although most philosophers, including Plato and Aristotle, believed that matter is continuous, Democritus disagreed. አሁን ስለ ማተር ወይም ደግሞ ስለ አንድ ነገር የምናየው ቁስ በሚነሳበት ጊዜ ስለዛ ነገር በሚነሳበት ጊዜ ማተር ከምን ተሰራ፣ ማተርን ወደ ስሞል ፓርቲክል በምንሰባብርበት ጊዜ ምን እናገኛለን፣ የሆነ የሚቆምበት ሊሚት የሚለው ነገር ሁሌ ጥያቄ ሊሆንብን ይገባል። በዚያ ሰዓትም እነ አሪስቶትል እነ ፕላቶ እና እነ ዲሞክራተስ በዚህ የማተርን ባይዜ መጀመሪያ ስለ ማተር ያጠና አተም የሚባል ነገር እንዳለ አተም ደግሞ የመጨረሻው ሳብ ፓርቲክል ነው ብሎ ያመነው ዲሞክራተስ ነው። ከዛ በኋላ አሪስቶትል መጣ እነ ፕላቶ ማለት የሶክራተስ ተማሪ የነበረው ነው። አሪስቶትል ደግሞ የአሌክዛንደር እነዚህ ሰዎች ምን አሉ? ዲሞክራተስ የሚባለው ማተር ሃዝ ሊሚት አለ ማለት የሆነ ቦታ ላይ ማተር ይቆማል፣ ከአተም ወደ ታች ሊከፋፈል አይችልም ብሎ ያምን ነበር ዲሞክራተስ። ዘንድ ከሆነ ጊዜ በኋላ የእሱ ሀሳብ በብዙዎች ዘንድ ተቀባይነት አግኝቶ ነበር። ነገር ግን ማን መጣ? አሪስቶትል መጣ። የእሱን ሀሳብ ምን አደረገ? ዲስአፖይንት አደረገ። ምን አለ? ማተር ኮንቲኒስ ነው፣ ከአተም ሌላ ሳብ ፓርቲክል አለ በማለት የዲሞክራተስን ሀሳብ ምን አደረገ ማለት ነው? ኦፖዝ አደረገ። Let's see, እዚህ ጋር ምን አለ? The Greek philosopher Democritus suggests that if you divide matter into smaller and smaller pieces, you would eventually end up with what? Teeny, indestructible particle called what? Atomos or atoms. አሁን አተም ብለን የምንለው ማለት ነው። የሆነ ማተር ወስደን አንድ የሚታይ ቁስ ወስደን ወደ ስሞል ፒስ በምንሰባብርበት ጊዜ ኢቬንቹዋሊ ምን እናገኛለን አለ? በጣም ቲን የሆነ ኢንዲስትራክቲቭ ፓርቲክል እናገኛለን። ያንን ደግሞ ምን እንላለን? ዋሪ ኮላር አተም እንላለን አለ ማለት ነው። ሚኒንጉ ምንድን ነው የአተም ብለን ስንል ደግሞ ኢትስ ኢንዲቪዚብል ነው ይለዋል ማለት ነው ዲሞክራተስ ስለ ማተር በሚያነሳበት ጊዜ። ይህንን ሀሳብ ዲሞክራተስ አመጣ በዛ ሰዓት። ኦኬ፣ ስለዚህ ከሱ የተሻለ ሰው እሱ ካቀረበው ሀሳብ የተሻለ ያቀረበ ሰው ስላልነበረ የዲሞክራተስ ሀሳብ ተቀባይነትን አግኝቶ ነበር። እስከ
አርስቶትል መጥቶ ያንን ሀሳብ እስከሚያፈርሰው ድረስ ስቲል ግን የአርስቶትል ሀሳብ ይምጣ እንጂ ብዙ ሰው መጀመሪያ ላይ የተነሳ ሀሳብ በብዙዎች ዘንድ ተቀባይነት ይኖራል። ሁለተኛው ይበልጥ ተጽዕኖ እስከሚያሳድር ድረስ እስከ ተወሰነ ጊዜ ደግሞ የአርስቶትል ሀሳብም ሞር ተቀባይነት እስከሚያደርስ ድረስ ተጽዕኖ ፈጣሪው የዲሞክራተስ ይህኛው ሀሳብ ነበር ማለት ነው። የአተም ኢንዲቪዚቢሊቲ ነበር ማለት ነው። his idea were based on philosophical speculation rather than experimental evidence. የሱ የዲሞክራተስ ምን ነበር? ጀስት እንደ ፊሎሶፊ አይነት ነገር ነው፣ ሀሳባዊ ነው ማለት በጣም ከፍልስፍና የተነሳ ነው እንጂ ኤቪደንስ አልነበረውም። ኤክስፐሪመንታሊ እንትን አላደረገውም ማለት ነው፣ ፕሩቭ አላደረገውም። the idea of democracy were not widely accepted until 1808 after nearly 2000 years John Dalton developed an atomic theory that had gained broad acceptance. የሱም just evidence ስላልነበረው ኤክስፐሪመንታል ኤቪደንስ ስላልነበረው የሆነ ሰው መጥቶ ማተር እንትን ስንል ወደ ስሞለር ፊስ በምንልበት ጊዜ በአተም በሚባል ቲኒ እና ኢንዲቪዚብል ነገር ላይ ይቆማል ብሏል። ዋትስ ኤቪደንስ ማስቀመጥ ነበረበት፣ ኤክስፐሪመንታሊ ፕሩቭ ማድረግ ነበረበት። ለዚያም ብዙዎች አላመኑትም። ነገር ግን ከሱ የተሻለ ሀሳብ ስላልነበረ ጀስት ብዙዎች አክሰፕት አድርገውት ነበር ማለት ነው። ነገር ግን እስከ ወደ 2000 ዓመተ ምህረት እስከዛ ድረስ ባለው ደግሞ ጆን ዳልተን የሚባል ሰው መጣ። በብዙዎች ዘንድ ተቀባይነትን ያገኘ ምን እንትን አለ አቶሚክ ቲዮሪ ዴቨሎፕ አደረገ ማለት ነው። አሁን ላይ ላለው የሞደርን አቶሚክ ቲዮሪ እንደ ቤዝ የሚወሰድ ቲዮሪ ነው ማለት ነው የዳልተን አቶሚክ ቲዮሪ። እሱም ምን አለ የሚለውን ሌትስ ሲ በ1.2 እንያ ምን አለ ፖስቱሌቶችን አስቀምጦ ነበር የራሱን ጀስት አሁን ሞደርን አቶሚክ ቲዮሪም የራሱ የሆነ ፖስቱሌቶች አሉት። በዛ ጊዜም ዳልተን ሞር በብዙዎች ዘንድ ተቀባይነትን ያገኘ አቶሚክ ቲዮሪ ዴቨሎፕ ያደረገ ሰው ነው። ይህም በተሻለና ስቲል ነው ያው የሞደርኑ እስከሚመጣ ድረስ በብዙዎች ዘንድ ተቀባይነት ያገኘ አቶሚክ ቲዮሪ ነበር ማለት ነው። ሳይንቲፊክ ላውስ usually develop based on previous scientific finds. The laws that are the base for Dalton atomic theory are the law of conservation of mass and the law of definite proportions. እዚህ ጋር አሁን ማስተዋል ያለብን ሁለት ነገር አለ። ብዙ ጊዜ ሳይንቲፊክ ላዎች ዴቨሎፕ የሚሆኑት በሳይንቲፊክ ግኝቶች ነው፣ ቀድሞ በተገኙ ሳይንቲፊክ ግኝቶች ላይ ቤዝ ሆነው ነው። the same is true here in Dalton atomic theory እንደ ቤዝ የተወሰደው ምንድነው? ከሱ ቀድሞ በተሰራው law of conservation of mass እና law of definite proportion ላይ ቤዝ አድርጎ ነው ማለት ነው። ይሄንን ፖስቱሌት ዴቨሎፕ ያደረገው ማን? ዳልተን። what's the law that Dalton formulated based on the law of conservation of mass and law of definite proportion የሚለውን አብረን እናያለን። ይሄውና የራሱ የሆነ ፖስቱሌቶች አሉት። ይሄን ማንበብ ትችላላችሁ። በጣም ሲምፕል የሆነ ነገር ነው። እና እሱ ዳልተን ያስቀመጣቸው አይ ቲንክ ወደ 5 የሆኑ ፖስቱሌቶች አሉ። እነዚያንም በመማሪያ መጽሐፋችን ውስጥም አሉ፣ በኤክስትሪሞችም አሉ። the main postulate የሚባሉት ወደ 6 የሚጠጉት ናቸው የዳልተን አቶሚክ ቲዮሪ። የመጀመሪያው ምንድነው? all substances are made up of very teeny particles called atom. አተም ከሚባል በጣም ቲኒ የሆነ ፓርቲክል ነው ሁሉም ማተር የምናያቸው በጣም ትላልቅ የሆኑ ነገሮች ኤቭሪቲንግ በቃ ማተር የሚባል ነገር የተመሰረተው በጣም ቲኒ ከሆነ ፓርቲክል what we call አተም ከምንለው ነው የተመሰረተው ወይም ደግሞ ፎርም ያደረገው። ለሁሉም ቤዙ ምንድነው ብሎ ነው የሚያምነው? አተም ነው ብሎ ነው ማለት ነው የሚያምነው። አተምስ አር ሁለተኛው ደግሞ አተምስ አር indivisible and indestructible አለ። ኢንዲቪዚብል ነው በቃ ቢዮን አተም ወዴትም ወደ ልንከፋፍል አንችልም። አተም the last
በቃ የመጨረሻው ነው። ከአተም ሌላ ሊከፋፈል የሚችል ክፍፍል የለውም ማተር ብሎ ያምናል። ወደ ዲሞክራተሱ መጣ ማለት ነው። ሶስተኛው ደግሞ all atoms of a given element are identical in mass and other property አለ። ሁሉም አተሞች ስንል በአንድ ኤሌመንት ውስጥ ያሉ ሁሉም አተሞች በቃ በማስም እና በሌሎችም ፕሮፐርቲ ምንድናቸው ይላል ተመሳሳይ ናቸው ይላል ማለት ነው። አንዳንድ አሁን እነዚህ አሁን ወደ 6 የሚጠጉ ዳልተን በራሱ እንትን ያላቸው አሉ ማለት ፖስቱሌት ያደረጋቸው ቲዮሪዎች አሉ። ከነዚያ ውስጥ አይ ቲንክ ወደ 3 የሚጠጉ ናቸው ካልተሳሳት። ወደ 2 ፖስቱሌቶች በሞደርን እንትን ላይ ተቃውሞ ደርሶባቸው ልክ እንዳልሆኑ በኤክስፐሪመንታል ኤቪደንስ እንትን ተብሎ 2ቱ ወድቀዋል። ነገር ግን የቀሩት ስቲል በሞደርን አቶሚክ ቲዮሪ ላይ ያለ ነው ማለት ነው። ስለዚህ ሶስተኛው ምን አለ? ሶስተኛ ፖስቱሌት ምንድነው የሚያወራው ስንል all atoms in element have identical mass and what identical property አላቸው ብሎ ያምናል። ይሄ ደግሞ እንደ ሮንግ ተደርጎ የተወሰደ ነው በሞደርኑ ማለት ነው። ቢኮዝ አይሶቶፕ ብለን የምንለው ነገር አለ በሞደርን እንትን አቶሚክ ቲዮሪ ላይ እናያለን። አራተኛው ደግሞ atom of one element differ from atoms of any other element in their what property በአንድ ኤሌመንት ውስጥ ያለ አተም እና በሌላኛው ኤሌመንት ውስጥ ያለ አተም ፕሮፐርቲው ዲፍረንት ነው የተለያየ ነው ይላል። ይሄንን የሞደርኑም ይቀበለዋል የዳልተን አቶሚክ ቲዮሪን ማለት ነው። ሌላኛው አምስተኛው ደግሞ two or more different elements combine in a fixed whole number ratio to form what a compound ይላል ማለት ነው። ስለዚህ እንዲህ እያለ እስከ 6 የሚጠጉ ፖስቱሌቶችን አስቀምጧል። ይሄን በተለያዩ ኤክስትሪሞች ላይም ሪፌር ማድረግ ትችላላችሁ እና እንደዛ ነው። ስለ ፖስቱሌት ኦፍ ሞደርን አቶሚክ ቲዮሪ በምናይበት ጊዜ ደግሞ most of the experiments conducted during the development of modern atomic theory will be discussed in section 1.3 ይሄን እየሄድን እናያለን በዛሬው ቪዲዮ። in this section generalization derived from the experiments are presented as a postulate of the modern atomic theory. The modern atomic theory is generally said to begin with John Dalton. just ቅድምም እንዳልኩት እንደ ቤዝ ተደርጎ የተወሰደ አሁንም የዳልተን አቶሚክ ቲዮሪ ነው for the modern one. So Dalton's work was mainly about the chemistry of atoms, how they combine to form new compounds rather than about the internal structure of atoms. So የዳልተን ስራ ማለት ነው ሜንሊ ፎከስ የሚያደርገው ወይም ደግሞ ሜንሊ እንትን የሚለው about the chemistry of atom, how they combine just አተሞች አዲስ የሆኑ ኮምፓውንዶችን ለመስራት እንዴት ነው ኮምባይን የሚሆኑት የሚለውን ነው እንጂ እንትን ሞር ፎከስ የሚያደርገው የዳልተን ስራ በኢንተርናል ስትራክቸራቸው ላይ ሞር ፎከስ አያደርግም። ጀስት አሁን አተም አለ አተም ኢንዲቪዚብል ነው አለ ከአተም ውጪ ሌላ ወዴትም አንሄድም አለ። ስለዚህ ስለ አተም ኢንተርናል ስትራክቸር የሚያወራው ነገር የለም ማለት ነው። ስለዚህ ይሄንን ደግሞ ሞደርን አቶሚክ ቲዮሪ ምን ያደርገዋል ማለት ነው ያፈርሰዋል። that's why አተም ዲቪዚብል ነው ብሎ ነው ሞደርን አቶሚክ ቲዮሪ ፖስቱሌት ያደረገው። ስለዚህ አተም ዲቪዚብል ከሆነ ደግሞ there is something in internal structure of atom. so ይሄ ደግሞ ኢንተርናል ስትራክቸር ኦፍ አተም ውስጥ ያለው ምንድነው የሚለውን ደግሞ የራሱ የሆነ ሳብአቶሚክ ፓርቲክሎች አሉት። እነዚያን ሳብአቶሚክ ፓርቲክሎች ደግሞ ዲስከቨር የሚያደርጉ ብዙ ፊሎሶፈሮች አሉ። ለስቴክ አሁን ኤሌክትሮን ዲስከቨሪ የተደረገው በጄጄ ቶምሰን ነው። ጀስት እነ ራዘርፎርድ አሉ፣ ሌሎችም አሉ አብረን የምናየው ይሆናል። ኤርሊ ኤክስፐሪመንትስ ቱ ካራክተራይዝ አተም ብሎ አቆሙ። እነማን ናቸው ያሉት ማለት ነው? እነ ዲሞክራተስ እነ ዳልተን ኢንዲቪዚብል ብለው ነበር። አተም ላይ ሁሉንም ነገር አቁመው ነበር። ነገር ግን ሞደርኑ አተም ዲቪዚብል ነው። there is ሳብአቶሚክ ፓርቲክል የሚባል ነገር አለ። አተም ብቻውን የማተር መጨረሻ ሊሆን አይችልም ብሎ ነበር። ያ ደግሞ ሳብአቶሚክ ፓርቲክሎችን ዲስከቨር ያደረጉት እነማን ናቸው፣ ምን አይነት ኤክስፐሪመንት ተጠቅመው ነው ያገኙት የሚለውን በኔክስት ቪዲዮአችን ላይ
አብረን የምናየው ይሆናል። ሶ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ሁሉ ቪዲዮዎችን አፕሎድ በማድረግበት ጊዜ ኖቲፊኬሽን እንዲደርሳችሁ የደወል ምልክቱንም ንኩ። ያልገባችሁ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ማስቀመጣችሁን እንዳትረሱ። እናም ደግሞ ስፔሻሊ እንዲሰራላችሁ የምትፈልጉት ሳብጀክት እና ዩኒት ካለ ከ9ኛ ክፍል እስከ 12ኛ ክፍል ባሉት ጀስት ማውራት እንችላለን ማለት ነው። ሶ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ። ፓርት 2 በቅርቡ ለቃለሁ።